ዐቢይ ጾም 8ኛው ሳምንት ሆሳዕና ይባላል። ይሄችን አጭር ግጥም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሆሳዕና ሆሳዕና አንቺ ነሽ ቅድስት ከተማ፣ ጌታ የባረከሽ በክብር በግርማ። ኢየሱስ ክርስቶስ ሲመጣ በአህያ ጀርባ፣ በአንድነት ዘመሩ አንግበው የክብርን ዘንባባ። በእውነት አቀረቡ ለስሙ ምስጋና፣ የሰማይና ምድር ፈጣሪ ነውና። ሆሳዕና በአርያም እያሉ ሕፃናት ዘመሩ፣ በሚመስጥ ዜማ ክብሩን መሰከሩ። አይሁድም ተናደው ሕፃናት ውዳሴን ሲያቀርቡ፣ ዝም ሊያሰኟቸው በክፋት ቢያስቡ፣ ኢየሱስም ቆሞ እንደዚህ አላቸው፣ እነዚህ ድንጋዮች ያመሰግናሉ ብሎ ነገራቸው። ሆሳዕና ይገባል ለወልደ ዳዊት፣ ነውና ዘላለም የዓለም መድኃኒት። በመቅደሱ ግቡ ዘምሩ በእልልታ፣ ምስጋናን አቅርቡ ጠዋትና ማታ። ያሬድ ማህሌታ እንደተናገረው፣ እጹብ ነው ድንቅ ነው የአምላክ ውለታው፣ ብሎ ገለጸልን በመጽሐፈ ዱጋው ብሎ ገለጸልን በመጽሐፈ ዱጋው። ይሄንን አጭር ግጥም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።